ሰላም ሰላም በአለም ሁሉ ዙሪያ ያላችሁ የኤልኤልጄ ዩቲዩብ ቻናል እና እንዲሁም ቴሌግራም እየተከታተላችሁ ያላችሁት ቅዱሳን እንደምን አላችሁ? እኔ ሰላም ነኝ፣ ወንድማችሁ ቸሬ ነኝ። እናንተስ እንዴት ቆያችሁልኝ? በያላችሁበት ሁሉ የእግዚአብሔር ሰላምና ምሕረት ቸርነት በጎነት ይብዛላችሁ። በነገር ሁሉ ተከናወኑ። ትላንትና እንግዲህ ምዕራፍ 11ን አይተናል። ዛሬ ደግሞ ምዕራፍ 12ን ነው የምናየው። ያው ወደ ምዕራፍ 12 ከመግባታችን በፊት ከዚህ ቀደም እንደምናደርገው ትንሽ የማብራሪያ እና እንደገና ደግሞ ምዕራፍ 11 ላይ ትላንትና የቀሩ ሐሳቦች አሉ። እነኛን ጨምሬ ከቻልን ወደ ምዕራፍ 12 የምናልፍበት ነው የሚሆነው። ጌታ ደግሞ ይረዳናል። ለአሕዛብ መዳን ምክንያት የሆነው የመጽሐፍ ቅዱስ ምዕራፍ ቁጥርን ትላንትና አይተናል። ያው ምዕራፍ 11 ነው። ከቁጥር 13 እስከ 14 ያለው ላይ እንደሚናገር ትላንትና ለማየት ሞክረናል። ለእናንተም ለአሕዛብም እናገራለሁ ይላል ሐዋርያ ጳውሎስ። እኔ የአሕዛብ ሐዋርያ በሆንሁ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ እያለ የሚናገርበት ሁኔታ አለ። ሌላው ደግሞ እዚህ ጋር የሚናገረው ነገር አለ። ለአሕዛቦች እንደገና ደግሞ ለእምነት አባቶች እንደገና ደግሞ ለአይሁድ ወይም ደግሞ አይሁድ ሆነው ጌታ ኢየሱስን ላልተቀበሉት የሚናገራቸው ነገሮች አሉ። ምናልባት ለእናንተ ይጠቅማቸዋል ብዬ አስባለሁ። የበረሃ ወይራዎች እያለ የሚናገርበት ሁኔታ አለ። የበረሃ ወይራዎች ብሎ የሚናገረው አሕዛብን እንደሆነ ነው። በኩር የሚለው ደግሞ የእምነት አባቶችን በኩር እያለ የሚናገርበት ሁኔታ አለ። ምዕራፍ 11 ላይ ስሩ የሚለው ደግሞ ስሩ መጀመሪያ መነሻው የሆነው አይሁድ እንደሆነ ነው። ቅርንጫፎቹ ብሎ ደግሞ የሚናገረው ጌታ ኢየሱስ ክርስቶስን ያልተቀበሉ አይሁድ ሆነው ያልዳኑትን እነኚህ ደግሞ ቅርንጫፎች ብሎ የሚናገርበት ሁኔታ አለ። ቁጥር 22ን በመናይበት ሰዓት እንደገና ደግሞ የእግዚአብሔርን ጭካኔ የምንመለከትበት ሁኔታ አለ። የእግዚአብሔርን ጭካኔ ትመለከታላችሁ በዚህ ስፍራ በምታዩበት ሰዓት ላይ። ጭካኔውም ደግሞ በማን ላይ ነው ካላችሁ በወደቁ ላይና በማይታዘዙ ላይ ነው። እግዚአብሔር ምን አይነት አምላክ ነው? ጨካኝ አምላክ ነው። ለዓላማ ደግሞ እግዚአብሔር የማይደራደር ነው እና እግዚአብሔር ለዓላማው ጨካኝ አምላክ ነውና የእግዚአብሔር ጭካኔ በሚመለከት እንግዲህ ጭካኔው በወደቁት ላይና በማይታዘዙት ላይ ነው። እግዚአብሔር ከልበቅኖች ጋር ልበቅን ነው ይላልና ከጠማማም ጋር እንደዚያ ጠማማ ነው ብሎ የሚናገርበት ክፍልም አለና እኛ ስንታዘዝ እግዚአብሔር የሚታዘዝ አምላክ ነው። ሌላው ጸንቶ ለሚኖሩ ይለና ይናገራል። ጸንቶ ለሚኖሩት የሚለው ደግሞ ለሚታዘዙት ነው። ለሚታዘዙት ጸንተው ለሚኖሩት ደግሞ ለነኛ ሰዎች የእግዚአብሔር ቸርነት በእነርሱ ላይ ናት ማለት ነው እና ሁል ጊዜ ጸንተው ለሚኖሩት የእግዚአብሔር ቸርነትን ያደርግላቸዋል። ጸንተው ለማይኖሩት ደግሞ የእግዚአብሔርን ሐሳብ ደግሞ ለማይከተሉት ደግሞ ጭካኔው ከባድ ነው። በዚህ ስፍራ ላይ እንደገና ጸንተው ለማይሄዱት ሰዎች ደግሞ ስለነኛ ደግሞ ሐዋርያ ጳውሎስ የሚናገረው ነገር አለ። በራሳቸው ሐሳብ በራሳቸው አካሄድ የእግዚአብሔርን ሐሳብ እምቢ ብለው ከእግዚአብሔር ሐሳብና ፈቃድ ውጪ የሚሄዱትን ደግሞ ይጠፋሉ እያለ የሚናገርበት ክፍል አለ። ስለዚህ እግዚአብሔር አብ አምላክ እኛን እንኳን ራሳችን ያዳነን ከዚህ ቀደም በነበረን ሕይወት አሕዛቦች ነበርን። የዳነው በክርስቶስ ኢየሱስ በማመናችን ነው። እግዚአብሔር ሁልጊዜ ሁሉንም ሰዎች ወደ ራሱ መንግስት ማስጠጋት ይፈልጋል። የቃል ኪዳን ሕዝቦችንም ይሁን አይሁዳውያኖችን፣ ግሪክ ይሁን ፈሪሳዊ፣ የትኛዎቹንም ሁሉ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በማመን የድነትን ሕይወት ሰጥቶናልና ይህን ሕይወት ደግሞ መከተል የምንችልበትን እግዚአብሔር አብ አምላክ ልቦናና ማስተዋል ይስጠን። ከዚህ ጋር ተያይዞ ሌላው ደግሞ አሕዛብም አይሁድም ለተቀበሉ ሁሉ የእግዚአብሔር መንግስት ይወርሳሉ እና እዚህ ጋር ማን ነው የእግዚአብሔርን መንግስት የሚወርሰው በምንልበት ሰዓት ላይ የቃል ኪዳን ሕዝብ የሆኑት አይሁድ ብቻ ሳይሆን አሕዛብም ሆነው ጌታ ኢየሱስ ክርስቶስን አምነው የዳኑት ሁሉ የእግዚአብሔርን መንግስት ይወርሳሉ። መውረስ አይደለም የእግዚአብሔር ልጆች ይባላሉ። በቃ እነሱ ምኖች ናቸው? የእግዚአብሔር ልጆች ይባላሉ። የመንፈስ ቅዱስ ምስክርነት ደግሞ አላቸው። የመንፈስ ቅዱስ ምስክርነት አላቸው። እነኚህ የእግዚአብሔር ልጆች ከሆኑ መንግስተ ሰማያትን ከወረሱ የመንፈስ ቅዱስ ምስክርነት ደግሞ በእነሱ ሕይወት ላይ አለ። ኢየሱስ ክርስቶስ እንደመጣ አይሁዶችን ሁሉ ቢቀበሉ ኖሮ አሕዛብ እንዴት ይሆኑ ነበር የሚል አንድ ጥያቄ አለ። ኢየሱስ ክርስቶስ እንደመጣ አይሁዶች ሁሉ
በጣም የሚገርመው ነገር ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ የተለያዩ አገልግሎቶችን በሚያደርግበት ሰዓት ላይ ሞቶም ከተነሳ በኋላ የኢየሱስ ክርስቶስን አዳኝነትን አይሁዶች አልተቀበሉም ነበር። አይሁዶች ልባቸውን ዝግ አድርገው በነበሩበት ሰዓት ነው ሐዋርያ ጳውሎስ ለአሕዛቦች እየመሰከረላቸው የእግዚአብሔርን መንግስት እንዲወርሱ የእግዚአብሔርን መንግስት እንዲያገኙ ከባድ የሆነ ምስክርነትን እየሰጣቸው ነበርና የመንፈስ ቅዱስ ምስክርነት በእነኛ በአሕዛቦች ውስጥ ላይ ገባ። ከዚህ የተነሳ ምንን አገኙ ማለት ነው? መዳንን አገኙ። መዳንን በማን አገኙ? በልጁ በክርስቶስ ኢየሱስ በኩል አገኙ። እነኚህ አይሁዶች እምቢ ባሉበት ሰዓት ላይ ልባቸው በጠመመበት ሰዓት ላይ እነኛን አሕዛቦችን በክርስቶስ ኢየሱስ በኩል የዘላለምን ሕይወት ወራሽነትን ልጅነትን እንዳገኙ የምናይበት ክፍል ነው። ምዕራፍ 11ን በመናይበት ሰዓት ላይ ለአሕዛብ መዳን አሕዛብ ለሆኑ ሰዎች ጌታ ኢየሱስ ክርስቶስን ከዚህ ቀደም ላልተቀበሉ ወይ ደግሞ የኪዳን ሰዎች ላልሆኑ ሰዎች ዋናው የመዳኛ ምክንያት የሆነው ምንድነው ካላችሁ አይሁዶች ጌታ ኢየሱስን አለመቀበላቸው ነው። ጌታ ኢየሱስን አይሁዶች አንቀበልም አሉ። የቃል ኪዳን ሰዎች ሆነው አናቅም ብለው ባሉበት ሰዓት ላይ ይሄኛው እንደ ምክንያት ሆኗል። ለአሕዛቦች መዳን እንደ ምክንያት የሆነው ያኔ የነበሩ አይሁዶች ጌታ ኢየሱስን አለመቀበላቸው ነው። እነኛ አይሁዶች ጌታ ኢየሱስ ክርስቶስን ካለመቀበላቸው የተነሳ ሐዋርያ ጳውሎስ ደግሞ እጅግ አድርጎ የወንጌል ስርጭትን ስብከትን ያደርግ ነበር፣ መነቃቃትን ያደርግ ነበር። በአሕዛቦች ላይ በተለያዩ አገራት በሮም ላይ በገላትያ በኤፌሶን በቆላስያ በተለያዩ አገራቶች ላይ እየተንቀሳቀሰ ከባድ የሆነ መንፈሳዊ ሪቫይቫል የወንጌል ስርጭትን ያደረገ ብዙ ሺዎችን ወደ ጌታ መንግስት ያመጣበት ሁኔታ አለ። ባለፈው አይተናልና በሮም ምድር ላይ ራሱ ምን ያህል ሰዎች እንዳሉ ከነኛ ሰዎች መካከል በደሴቲቱ ላይ የሚኖሩ አሉ። እንደገና ደግሞ ባሪያዎች ተብሎ ወደ 100 ሺህ የሚቆጠሩ አሉ። እነኛን ሁሉ ወደ ጌታ ወደዚህ ወደ መንግስቱ ስፍራ ያመጣቸው ለምንድነው ከተባለ ያኔ የነበሩት አይሁዶች ጌታ ኢየሱስ ክርስቶስን ለመቀበል ባልወደዱት መጠን ነው ማለት ነው። ምናልባት ከዚህ ጋር ተያይዞ ያኔ የነበሩ አይሁዶች ለምንድነው ጌታ ኢየሱስ ክርስቶስን መቀበል ያልፈለጉት? ለምንድነው እምቢ ያሉት? የቃል ኪዳን ህዝብ ሰዎች ሆነው ጌታ ኢየሱስ ክርስቶስ ስለነሱ የሞተውን ሞትን ድል አድርጎ የተነሳውን ጌታ ኢየሱስን መቀበል ያልፈለጉት ብላችሁ አንዳንዶች ጥያቄ ልትጠይቁ ትችላላችሁና ለዚህ መልስ የሚሆነው ይሄንን ያደረገው እግዚአብሔር ነውና እግዚአብሔር አዋቂ ነው። ትላንትና እንዳልኳችሁ እግዚአብሔር ምንድነው? አዋቂ ነው። ሸክላ ሰሪው እንደፈለገ ሊያደርግ እንደሚችል እግዚአብሔር ደግሞ የሚያደርገውን ነገር ያዕቆብን ወደደው ኤሳውን ጠላው እንዳለ እግዚአብሔር አዋቂ ነው። የእግዚአብሔር ምስጢር አይመረመርም። ያኔ አይሁዶች ጌታ ኢየሱስ ክርስቶስን እንዳይቀበሉ ያደረገበት ምክንያት ምንድነው ከተባለ እዚህ ጋር ይሄ ነው የሚባል ነገር የለም። ይሄን ያደረገው እግዚአብሔር አዋቂ ነው። እንደኛ ግን የሆነ ግምት ስንሰጥ እግዚአብሔር ምን አለባት አልፎ አይሁዶችን ለማዳን ፈልጎ ይሆን የሚለው የኛ ግምት ነው። ግን እግዚአብሔር ይሄንን ሲያደርግ አዋቂ ነው። እግዚአብሔር አዋቂ ነው። ይሄ የማን ምስጢር ነው? የእግዚአብሔር ምስጢር ነው። ይሄን ያደረገው እግዚአብሔር አንዳንድ ጊዜ የማይመረመር በቃ ጥልቅ የሆነ የእግዚአብሔር ምስጢር አለ። ጥልቅ የሆነ የእግዚአብሔር ጥበብ አለ። ይሄ የእግዚአብሔር ጥበብ ነው ማለት ነው። ቀጥታ አሁን ምዕራፍ 11ን ያው እንግዲህ በዚህ ልክ እያየን የመጣ ነው። ቀጥሎ ያለውን ደግሞ የሮሜን መልእክት በመናይበት ሰዓት ላይ በሁለት ክፍሎች ነው ከፋፍለን የምናየው። በሁለት ክፍሎች ከፋፍለን በመናይበት ሰዓት ላይ ከምዕራፍ 1 እስከ 11 ያለው ስለ ድህነት የሚናገር ክፍል ነው። ሌላኛው ደግሞ ከምዕራፍ 12 እስከ 15 ያለው ደግሞ ስለ አገልግሎት የሚናገር ክፍል ነው። ስለ አገልግሎት ስንመለከት ምን ማለት ነው የሚለውን የአዲስ ሕይወት ተግባር ለውጦችን ጽድቅ በክርስቶስ የተገኘ የአዲስ ሕይወት ተግባር ወይም ደግሞ ለውጥ እንደሆነ የምናይ ነው። ከሮሜ 13:15 ያለው ባለው ክፍል ላይ ደግሞ በክርስቶስ የተገኘውን የአዲስ ሕይወት ለውጥን ተግባራት ምን እንደሆነ ጳውሎስ ያሳስባል። ሌላው ደግሞ ሁለንተናዊ ማንነትና የመስዋዕት አዲስ ለእግዚአብሔር የሚደረግ ለውጥ እንዴት መምጣት እንዳለበት ይመጣል የሚለውን ነገር የሚያሳየን ነው እና ይሄንን ክፍል ደግሞ በሰፊው የምናይ ነው የሚሆነው። ከዚህ ጋርም ተያይዞ ብዙ የምናያቸው ነገሮች አሉ ማለት ነው እና በደንብ መያዝ ያለባችሁ ነገር ምንድነው ማለት ነው? የሮሜ መልእክት ለሁለት መከፈሉን በደንብ መያዝ አለባችሁ። ከምዕራፍ 1 እስከ 11 እስካሁን የተማርነው ስለ ድነት የሚያወራ ነው፣ ስለ መዳን የሚያወራ ነው እና መዳን የሚገኘው በልጁ በክርስቶስ ኢየሱስ እንደሆነ ከልጁ ከክርስቶስ ኢየሱስ ውጪ የሚገኝ ድነት አለ ተብሎ የሚባል ከሆነ እሱ የሐሰት አስተምሮት እንደሆነ ማምለክና መገዛት መኖር ያለብን ደግሞ ለክርስቶስ ኢየሱስ መሆኑን
ማወቅ መቻል አለብን። ለጣዖታት ለሌላ የምናመልክ የምንሰግድ ከሆነ ያም ራሱ የሐሰት አስተምሮት እንደሆነ ማወቅ አለብን። ከዚህ በኋላ ግን ያለውን ከምዕራፍ 12 እስከ 15 ያለውን በምናይበት ሰዓት ላይ ስለ አገልግሎት ክፍል የሚናገር ነው። ስለ አገልግሎት የሚናገር ነው እና ይሄንን ደግሞ ከዚህ በኋላ ያለውን ክፍል በደንብ እናያለን። ስለ አገልግሎት ስንመለከት ይሄ ስለ አገልግሎት ስንመለከት ምን ማለት ነው፣ አገልግሎት ምን ማለት ነው የሚለውን በምናይበት ሰዓት ላይ የአዲስ ሕይወት ተግባር ለውጦችን ያም ማለት ምንድነው ማለት ነው? የአዲስ ሕይወት ተግባር ለውጦች የምንላቸው ጽድቅ በክርስቶስ የተገኘ አዲስ ሕይወት ተግባራትና ለውጥ እንደሆነ የምናይበት ነው። ከሮሜ 12:15 ባለው ክፍል ደግሞ በክርስቶስ የተገኘ አዲስ ሕይወት በማንም ሳይሆን በክርስቶስ ኢየሱስ የተገኘ አዲስ ሕይወት እንዳለ ማወቅ ያስፈልጋል እና እነኚህ ነገሮች የተገኙት በማን ነው? በክርስቶስ ኢየሱስ የተገኙ ለውጦች ወይም ተግባራት እንደሆኑ ሐዋርያ ጳውሎስ አጥብቆ ያሳስባል። ከዚህ ጋር ተያይዞ ሌላውን ደግሞ አሁንም ማየት ያለብን ሁለንተናውንና ማንነትን መስዋዕት አድርጎ ለእግዚአብሔር የሚደረግ ለውጥ በዚህ ሁኔታ ውስጥ ለውጥ ይመጣል። ሁለንተናዊ ማንነትን አንድ ሰው መስዋዕት አድርጎ ለእግዚአብሔር የሚያደርግ ከሆነ በሕይወቱ ላይ ለውጥ እንደሚመጣ መጠራጠር አያስፈልግም። እነኚህ ለውጦች ደግሞ እንዳይመጡ ደግሞ የሚከለክሉ ነገሮች እነኛ ነገሮች ደግሞ እንዳይከለክሉ ማድረግ ያለብን ነገሮች አሉ። ስለ አካል ብልቶችም ይናገራል። በዚህ ስፍራ በመናይበት ሳለ ምዕራፍ 12 ላይ ስለ አካል ብልቶች ይናገራልና ልዩ ተግባራት እንዳላቸው እነኚህ የአካል ብልቶች ሁሉም ምን አላቸው? ልዩ ልዩ ተግባር አላቸው እና እነኛን በመናይበት ሳለ ላይ የአካል ብልቶች ብዙ ናቸው። 1 2 3 4 5 6 እያልን መቁጠር የምንችላቸው የአካል ብልቶች እንዳሉ እናያለን። የአካል ብልቶቹ ልዩ ልዩ ተግባር ነው ያላቸው እና እነኛን የምናይበት ሁኔታ አለ። ዓላማቸውን በመናይበት ሰዓት ግን ሁሉም ዓላማቸው ምንድነው ማለት ነው? አንድ ነው። ሌላው ከዚህ ጋር ተያይዞ በሁለተኛ ደረጃ ላይ የምናየው ይሄ እንደ አንደኛ የአካል ብልቶች ነው። ሁለተኛ ደግሞ ሌላው የምናየው የልዩ ልዩ ስጦታዎች ዓላማ ወይም ጥቅሙን እሱን ማየት መቻል አለብንና እዚህ ምዕራፍ 12 ላይ በመናይበት ሰዓት ላይ የልዩ ልዩ ስጦታዎች እግዚአብሔር አብ አምላክ የልዩ ልዩ የጸጋ ስጦታ ለእያንዳንዱ በክርስቶስ ኢየሱስ አምኖ ለዳነ ሰው የተሰጠ የጸጋ ስጦታ አለ። ይሄ የጸጋ ስጦታ ደግሞ ጥቅሙ በመናይበት ሰዓት ላይ ምናልባት እንዴት ነው የሚለውን ነገር ደግሞ እናያለን። ይሄን ጥቅሙን በመናይበት ሰዓት ላይ ጥቅሙ የሚሆነው ለቤተ ክርስቲያን ነው። የልዩ ልዩ የጸጋ ስጦታዎች አገልግሎት ክብር የሚሆነው ለማን ነው? ለእግዚአብሔር ነው የሚሆነው። ክብሩ ለማን ነው? ለእግዚአብሔር ነው። ብዙውን ጊዜ እዚህ አካባቢ ላይ የሆነ መሸወድ የለብንም። እግዚአብሔር ለቤተ ክርስቲያን እግዚአብሔር የሰጠው ልዩ ልዩ የጸጋ ስጦታዎች አሉ። ለእያንዳንዱ ሰዎች ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ለተቀበሉ ለአማኞች የተሰጣቸው ልዩ ልዩ ጸጋ አላቸው። ባለፈው ብያለሁ። አንድ አማኝ ወይም ደግሞ ጌታ ኢየሱስ እንደ ግል አዳኝ አድርጎ የተቀበለ ሰው የተሰጠው አንድ ጸጋ ይኖራል። አንድ ጸጋ ያ ሰው በሕይወቱ ላይ ከሌለ ክርስቲያን መሆኑን ጌታ ኢየሱስ ክርስቶስ ማመኑን እንኳን አሳሳቢ ነው የሚሆነው። አንዱ ጸጋ ከሌለው አሳሳቢ ነው የሚሆነው። እንደገና ደግሞ አንድ አማኝ ሁሉም የጸጋ ስጦታ አይሰጠውም። የጸጋ ስጦታ 2 3 ሊሰጠው ይችላል እንጂ ሁሉም ጸጋ ደግሞ አይሰጠውም። ሁሉም ጸጋ ያለው በእግዚአብሔር እጅ ነው። አንድ አማኝ በምንሆንበት ሰዓት ላይ አንድ ጸጋ ሊኖረን ይገባል ማለት ነው እና ይሄንን ጸጋ ደግሞ ለማግኘት ዴይ ቱ ዴይ መትጋት እንደሚያስፈልገን ለማሳሰብ ፈልጌ ነው። ወደ ዋናው ዓላማዬ ግን በሚመጣበት ሰዓት ላይ የልዩ ልዩ የጸጋ ስጦታዎች ዓላማ ወይም ደግሞ ጥቅሙ ማወቅ ያለብን ነገር ክርስቲያኖች መሸወር የሌለብን ነገሮች ምንድነው ካልን ለቤተ ክርስቲያን ነው። አገልጋዮችን መሸወር የሌለብን ነገር የልዩ ልዩ ስጦታዎች ጥቅሙ ወይም ደግሞ ዓላማው ለቤተ ክርስቲያን እንደሆነ በደንብ ማወቅ ያለብን። የጸጋ ስጦታዎች እንደገና ደግሞ ክብር አሁን ለምሳሌ ለቤተ ክርስቲያን ነው ካልን በኋላ የልዩ ልዩ የጸጋ ስጦታዎች የአገልግሎት ክብር አለ። ያ የአገልግሎት ክብር በተሰጠን ጸጋ በመናገለግልበት ሰዓት ላይ የሚመጣ ክብር አለ፣ ሐሎት አለ፣ የእግዚአብሔር እርዳታ አለ፣ መንፈሱ አለ፣ መገኘቱ አለ፣ ህልውናው አለ። ያ የማን ነው ካልን ክብሩ የማንም አይደለም፣ ለእግዚአብሔር ነው። ለእግዚአብሔር ነው። ጥቅሙ ለቤተ ክርስቲያን ነው። ከዚያ በኋላ ደግሞ ክብሩ ደግሞ ለእግዚአብሔር ነው። ሶስተኛውንም ማወቅ ያለብን የጸጋ ስጦታዎች ክብር ደግሞ ለራስ መሆን የለበትም። መሆን ያለበት ለእግዚአብሔር ነው። በቃ የጸጋ ስጦታዎች ክብር መሆን ያለበት ለክርስቶስ ኢየሱስ ነው። ለእግዚአብሔር አብ መሆን እንዳለበት አማኞች ሁላችን ማወቅ እንዳለብን
በዚህ ስፍራ ላይ ያስቀምጣል። ሌላው ከዚህ ጋር ተያይዞ በአጽንኦት መናገር የምፈልገው ነገር ምንድነው? በዚህ ዘመን ብዙ አገልጋዮች ተነስተዋል። እግዚአብሔር ያስነሳቸው አገልጋዮች ይሆናሉ ብዬ አስባለሁ። ግን ምናልባት እንዳንሳሳት እግዚአብሔር ያስነሳቸው ብዙ አገልጋዮች አሉ፣ ብዙ ነቢያቶች አሉ፣ ብዙ ፓስተሮች አሉ፣ ወንጌላውያኖች አሉ፣ ሌሎችም አሉና ግን አንድ መሳት የሌለብን ነገር መያዝ ያለብን ነገር ሐዋርያ ጳውሎስ ሲናገር ያስቀመጣቸው ነገሮች አሉ እና ይሄንን መሳት የለብንም ለማለት ፈልጌ ነው። ከዚህ ጋር ተያይዞ አንዳንድ አገልጋዮች ጥቅሙን ለቤተክርስቲያን ሳይሆን ለራሳቸው የሚያደርጉ አሉ። መጠንቀቅ መቻል አለባቸው ብዬ አስባለሁ። አለብኝ እኔንም ጨምሮ ሌሎችም ካሉ አንዳንድ አገልጋዮች ሁሉም አገልጋዮች ይሆናሉ ማለት አይደለም። አንዳንድ አገልጋዮች ጥቅሙን ለቤተክርስቲያን ሳይሆን ለራሳቸው ክብሩንም ደግሞ ለእግዚአብሔር መስጠት ትተው ለራሳቸው የሚያደርጉ አሉ እና ይህ ደግሞ መሆን የለበትም። ይሄ መሆን የለበትም። በጣም በአጽንኦት መያዝ ያለብን ነገር ይሄ መሆን የለበትም። ካደረጉም ደግሞ ይህ ሙሉ ለሙሉ ምንድነው ማለት ነው? ስተት ነው ማለት ነው። ከስተታቸው ደግሞ መመለስ አለባቸው የሚለውን ሐሳብ ለማስቀመጥ ፈልጋለሁ። ክርስቲያን ከሌሎች ወገን ጋር እንዴት ማሳለፍ እንዳለባቸው የአዲስ ሕይወት ፍጥረት ሰዎች ያውቃሉ። ለምሳሌ ቀደም አዲስ ሕይወት ፍጥረቶች ብለናልና አዲስ ፍጥረት ሕይወቶች ማለት ምን ማለት ነው? አዲስ ሕይወት ማለት ድሮ ከነበርንበት ከአሮጌ አዳማዊ ባህሪ ወደ አዲስ ክርስቶስን ወደ መልበስ ሕይወት የመጡ ሰዎች ናቸው። ይሄ ነገር ደግሞ አሁን እያወራን ያለነው ስለምንድነው? ስለ አገልግሎት ነው። ከምዕራፍ 12 ያለው ስለ አገልግሎት ትላንትና ከዛ ከምዕራፍ 1 እስከ 11 ያለው ስለ ድህነት ነው ያወራነው። አሁን ደግሞ ስለ አገልግሎት ነው። ስለ አገልግሎት ስናወራ አገልጋዮችን ተች አድርገን ነው የምናልፈውና አገልጋዮች ይነካሉ እና አገልጋዮችን እየነካን ራሳችንን እየፈተሽን በቤተክርስቲያን ውስጥ ያሉ ብዙ አይነት አገልግሎት አለ እና የአገልግሎት ዘርፉ ብዙ ነውና እና እዚህ ጋር በመናይበት ሰዓት ላይ ክርስቲያን ከሌሎች ወገኖች ጋር እንዴት ማሳለፍ እንዳለባቸው በዚህ ዘመን ያለነው ክርስቲያኖች ከሌሎች ወገኖቻችን ጋር እንዴት ያሳለፍን በፍቅር ነው፣ በመተሳሰብ ነው፣ በአዲስ ሕይወት ፍጥረት ውስጥ እንደገባን በአዲስ ሕይወት መንፈስ ውስጥ እንዳለን ሰዎች ነው ወይስ እንዴት ነው ያሳለፍን ያለነው የሚለውን ነገር ራሶቻችን መፈተሽ ደግሞ ያስፈልጋል። የአዲስ ሕይወት ፍጥረት ደግሞ ራሳቸውን ምን ያደርጋሉ ማለት የሚገዙ ናቸው። ራሶቻቸውን የሚገዙ ናቸው፣ ብልቶቻቸውን የሚገዙ ናቸውና እነኚህ ክርስቲያኖች ደግሞ ምን ይባላሉ? የአዲስ ሕይወት ፍጥረት ይባላሉ። የአዲስ ሕይወት ፍጥረት የሆኑ ሰዎች ደግሞ ከሌሎች ወገኖች ጋር በሚያሳልፉበት ሰዓት ላይ እንደ እግዚአብሔር ቃል መሆን አለበት የሚለውን ነገር ያስፈልጋል። ሌላው በግልም ቢሆን ከሌሎች ጭምር እንዴት ማሳለፍ እንዳለባቸው የአዲስ ሕይወት ፍጥረት ለውጥ ያመጡትን ሰዎች ያውቃሉ። እነኚህ የአዲስ ሕይወት ፍጥረቶች በሚያሳልፉበት ሰዓት ላይ እነኚህ አብረዋቸው የሚያሳልፉ ሰዎች እንኳን በሕይወታቸው ለውጥ እያመጡ ነው አላመጡም ብለው ያውቃሉ። እየገመገሙ እያዩ የሚሄዱ ናቸው። ከሌሎች ሰዎች ጋር በሚንቀሳቀሱበት ሰዓት ላይ እንዴት ማሳለፍ እንዳለባቸው ዓላማቸውን ጠንቅቀው ያውቃሉ። ለምን? የአዲስ ሕይወት ፍጥረት ናቸው እና እነኚህ ደግሞ ክርስቶስ ኢየሱስን የተቀበሉት ናቸው። ለውጥ ያመጡት ደግሞ እነኚህ ሰዎች ደግሞ ያውቃሉ። ለውጥ በሕይወታቸው ምን እንደመጣ ያውቃሉና ዛሬም ቢሆን በጌታ በኢየሱስ ስም የአዲስ ሕይወት ፍጥረት የሆናችሁ ሰዎች በሕይወታችሁ ለውጥ እንዲመጣ በዚሁ ባርኪያችሁ አለፍኩኝ እና ለሌሎች በረከት የምትሆኑበት መንገድ ይሁንላችሁ ብዬ አልፋለሁ። ሌላው ከዚህ ጋር ተያይዞ ያለው ነገር ደግሞ ምንድነው? ግብዝነት አለ። ግብዝነትን በምንመለከትበት ሰዓት ላይ የአዲስ ሕይወት ፍጥረት ለውጥ ያመጡ ሰዎች በሕይወታቸው ላይ ይሄ ግብዝነት ሕይወት እንኳን መኖር የለበትም። እንካ በንካ የሆነ ሰጥቶ መቀበል ላይ የመሳሰሉት ነገሮች ላይ መሆን የለበትም። ለማድረግ ከፈለግን ደግሞ ማድረግ ያለብን ሁሉን ነገር በልግስና መሆን አለበት። ይሄንን ማወቅ መቻል አለብን። በአዲስ ሕይወት ለውጥ ያመጡ ሰዎች የአዲስ ሕይወት ፍጥረት ለውጥ ያመጡ ሰዎች ሌላ ደግሞ የሚያደርጉን ነገር ምንድነው ማለት ነው? ስራ ለማድረግ የማይለግሙ ናቸው። ስራን በትክክል የሚሰሩ ናቸው። በተላኩበት በየትኛው መስክ ላይ ተግባራቶችን በሚያደርጉበት ሰዓት ላይ ስራቸውን የማይለግሙ እንደሆነ ነው የሚያሳየን። ከዚህ ጋር ተያይዞ ምንድነው ማለት ነው? በስራ በኩል በሚያገለግሉት አገልግሎት በቢሮ ይሁን በሌላም በኩል ይሁን በግብርናም በየትኛው በታዘዙበት መስክ ሁሉ በሚሰማሩበት መልኩ ሁሉ ደግሞ የማይለግሙ እግዚአብሔራዊ የሆነ ስራ የሚያደርጉ ናቸው። ይሄ ደግሞ ስራን መስራት ደግሞ ምንድነው ካልን
እግዚአብሔራዊ ነው። ስለዚህ ስራን ማክበር እግዚአብሔራዊ ነው። ስራን ማክበር ደግሞ ያስፈልጋል ማለት ነው። እና እዚህ ጋር ባለው ክፍል ላይ በመናይበት ሰዓት ላይ ጠቅላላ የሚያወራው ስለዚህ ነው ማለት ነው። እና እነኚህን ነገሮች በልቦናዎቻችን እግዚአብሔር ያስቀምጥልን። ማወቅ ያለብን ነገሮች ተማምረናል ብዬ አስባለሁ። እያንዳንዱ አሁን ዛሬ አንድ ነገር እነግራችኋለሁ። ይሄንን ሮሜ በመንማርበት ሰዓት ላይ ስለ አገልግሎት ነው የሚያወራውና ስለ ጸጋ ስጦታ ነው የሚያወራው። የጸጋ ስጦታ በህይወታችሁ ላይ እንዲኖር በጌታ በኢየሱስ ስም ጸለይኩላችሁ። ከዚህ ቀን ጀምሮ አሮጌው አዳማዊ ባህሪ ከውስጣችሁ ወጥቶ አዲሱን ክርስቶስን አዲስ ህይወት ፍጥረት ለውጥ ማምጣት የምትችሉ ሰዎች እንድትሆኑ በጌታ በኢየሱስ ደምና ስልጣን ጸለይኩላችሁ። ከዚህ ቀን ጀምሮ በህይወታችሁ ላይ ምናልባት የተቀመጠባችሁ የሞተባችሁ የተወሰደባችሁ የጸጋ ምርኮ ኃይል ክብር በኢየሱስ ስም ዛሬ ይመለስ። በናዝሬቱ በጌታ በኢየሱስ ደምና ስልጣን አጋንንትን የማስወጣት ጸጋን የመለየት ልሳንን የመተርጎም እንደገና መናፍስትን የመለየት የተለያዩ ጸጋ ስጦታዎች ትላንትና በእናንተ ህይወት ላይ የነበረ የመስጠት ጸጋ የማገልገል ጸጋ እግዚአብሔር ለእናንተ የሰጣችሁ እነኚህ የጸጋ ስጦታዎችን ሰይጣን ከህይወታችሁ ላይ ከዘመናችሁ ላይ ከትዳራችሁ ላይ ከልጆቻችሁ ላይ ከቢዝነሶቻችሁ ላይ ከተለያየ በኩል ላይ የተወሰደባችሁ ምርኮ በኢየሱስ ስም ዛሬ ይመለስላችሁ። እንዲሁም ደግሞ እላለሁ እግዚአብሔር አብ አምላክ ለእናንተ ጸጋን በሚሰጥበት ሰዓት ላይ ጥቅሙ ለቤተ ክርስቲያን መሆኑ ታውቆ ጥቅሙን ለቤተ ክርስቲያን ማድረግ ትታችሁ ምናልባት በሌላ መንገድ የምትሄዱ አንዳንድ አገልጋዮች ካላችሁ ይሄን ድምጽ ከሰማችሁበት ሰዓት ጀምሮ ልዩ ልዩ ስጦታዎች የሚሰጡት ጥቅሙ ለቤተ ክርስቲያን እንደሆነ አውቃችሁ ጥቅሙን ለቤተ ክርስቲያን ማድረግ የምትችሉበትን ልቦናና አይምሮዎቻችሁ በኢየሱስ ስም ዛሬ ይመለስ። የጸጋ ስጦታ አገልግሎት ክብር ደግሞ ለእናንተ አይደለም ለማንም አይደለም። ክብሩ ለማን? ለእግዚአብሔር ነው። ለእግዚአብሔር የሚገባውን ክብር ለእግዚአብሔር እየሰጠን ለቤተ ክርስቲያን የሚገባውን ጥቅም ለቤተ ክርስቲያን እየሰጠን ዘመናችንን በሙሉ እግዚአብሔርን እያገለገልን መሄድ የምንችልበት ጸጋ በኢየሱስ ስም እንደገና ይጨመርልን። በናዝሬቱ በጌታ በኢየሱስ ስም ይጨመርልን። የጸጋ ስጦታ ክብር የማንም አይደለም ያንተ አይደለም ወገኔ ያንቺ አይደለም እህቴ። የጸጋ ስጦታ ክብር የእግዚአብሔር ነው። ለእግዚአብሔር የሚገባው ለእግዚአብሔር እየሰጠን መሄድ የምንችልበትን አንዳንድ አገልጋዮች ጥቅሙን ለቤተ ክርስቲያን ሳይሆን ለራሳችሁ ክብር የምትፈልጉ ለራሳችሁ ጥቅም የምትፈልጉ ክብሩን ለራሳችሁ የምትፈልጉ ለእግዚአብሔር መስጠትታችሁ ለራሳችሁ የምታደርጉ ሰዎች ከዚህ ከስተት መንገዳችሁ እንድትመለሱ ዛሬ በትንሳኤ ጉልበት እንጸልያለን። ይሄንን ቃል ከሰማችሁበት ሰዓት ላይ ከስተት ህይወታችሁ እንድትመለሱ በትክክለኛው መንገድ ላይ ክርስቶስ ኢየሱስን ይዛችሁ ማገልገል የምትችሉበት እስከ ፍጻሜ መጓዝ የምትችሉበት ጸጋ እንደገና በኢየሱስም ይጨመርላችሁ። የአገልግሎት ካባ እንደገና እንድትለብሱ እንደገና ልጁን ኢየሱስ ክርስቶስን መግለጥ የምትችሉበት ኃይል በህይወታችሁ ላይ እንዲመጣ የእግዚአብሔር ክብር እንደገና በህይወታችሁ ላይ እንዲገለጥ ሌታንዶ ሪባ አዶሳ ካታካላቦሲያ ጃላ ሀዲያኖ ማትራባ ጂና ሪባ ሀዲያ ሶፓያ በናዝሬቱ በጌታ በኢየሱስ ደምና ስልጣን የአገልግሎት እውነት ገብቷችሁ የምታገለግሉበት መንፈስ በእናንተ ላይ እንዲሆን እናንተ እግዚአብሔርን እያገለገላችሁ በምትሄዱበት ሰዓት ላይ ደግሞ እግዚአብሔር እናንተን እንዲያገለግላችሁ ቤታችሁን እንዲያገለግል ጸጋን እንደገና እንዲደርብላችሁ ጸጋ እንደገና እንደ ካባ በህይወታችሁ ላይ እንዲመጣ ይሄን ድምጽ እየሰማችሁ በጌታ በኢየሱስ ደምና ስልጣን የተወሰደባችሁ ጸጋ እንዲመለስ የተወሰደባችሁ የአገልግሎት በሮች እንዲከፈቱላችሁ አምላኬ እግዚአብሔር እንደገና በነገር ሁሉ እንዲያነቃቃችሁ በነገር ሁሉ ክብሩን በእናንተ ህይወት ላይ እንዲያመጣ ላቴላቦሴ ፓራዳላ ባራባሲያ በናዝሬቱ በጌታ በኢየሱስ ስም ጸለይኩላችሁ። እግዚአብሔር ከዚህ ቀን ጀምሮ የአገልግሎት በሮቻችሁን ይክፈትላችሁ። ማገልገል እየፈለጋችሁ እግዚአብሔርን ማገልገል እየፈለጋችሁ በዝማሬ ማገልገል እየፈለጋችሁ በቃል ዕውቀት ማገልገል እየፈለጋችሁ በወንጌል ማገልገል በወንጌል ስርጭት ማገልገል እየፈለጋችሁ አጋንንትን በማውጣት ማገልገል በደዌዎች ላይ ስትጸልዩ እንዲፈወሱ እየፈለጋችሁ ነገር ግን ጸጋ ከቤታችሁ ጸጋ ግን ከህይወታችሁ ላይ የራቀባችሁ ሰዎች ይሄን ጸሎት እየሰማችሁ ይሄን ድምጽ እየሰማችሁ እንደገና ታድሶ ዳግም ታድሶ በጌታ በኢየሱስ ስም እንዲመጣላችሁ ጸለይኩኝ። የዚህ የአገልግሎቱ ዋናው ዓላማና አጀንዳ ምዕራፍ 12 ላይ የአዲስ ህይወት ፍጥረት ለውጥ ነው። ለውጡ ደግሞ የሚመጣው በማንም አይደለም በክርስቶስ ኢየሱስ ነው። አሁን የምንሰብከው ኢየሱስ
በሕይወታችሁ ላይ አዲስን ለውጥ እንዲያመጣ አዲስን ተአምራትን እንዲያደርግ ከግብዝነት ሕይወት ወጥታችሁ ስራን ካለመውደድ ሕይወት መጥታችሁ በግል ከምታደርጉት መንፈሳዊ ሕይወት ከምትገፋፉበት ወጥታችሁ እንደገና ደግሞ ሌሎችን ማክበር የምትችሉበት ለሌሎች መኖር የምትችሉበት ጸጋ እንዲመጣላችሁ ከግብዝነት ሕይወት እንድትወጡ ከእንካ በእንካ ሕይወት እንድትወጡ እግዚአብሔር እንደገና መንፈሳዊ ሪቫይቫል በሕይወታችሁ ላይ እንዲያስቀምጥላችሁ ሃሌሉያ ይሄንን ካበንካማ እነኛም ያደርጋሉ ከነኛ በወጣበት ሁኔታ ላይ ክርስቶስን በማየት የተሰቀለውን በማየት ማገልገል የምትችሉበት ሕይወት ብዙ አገልጋዮች መስራት አይፈልጉም የሆነ ነገር አይፈልጉም ዛሬ ግን አንድ ነገር እላለሁ መስራት የምትችሉበት ኃይል ወደናንተ እንዲመጣ ሐዋርያ ጳውሎስ እንኳን ይሄንን የሚያክለውን ከሮሜ እስከ ራእይ ያለው 13 መልእክቶችን በሚጽፍበት ሰዓት እንኳን እየሰራ በስራ እየተጋ እንደሆነ ለሌሎች እንኳን በር እየሆነ እየጸለየ እንዳለና ያለን በጌታ በኢየሱስ ደምና ስልጣን እናንተ በስራ የበረታችሁ እንድትሆኑ በስራ የጠነከራችሁ እንድትሆኑ ስራችሁ እንደገና ደግሞ ለዓለም ሁሉ የሚታይ ሃሌሉያ እግዚአብሔር ይሄን ነገር በኢየሱስም ዛሬ ያድርግላችሁ ይሄን ነገር በኢየሱስም ያድርግላችሁ እንደገና ጸለይኩ በናዝሬቱ በጌታ በኢየሱስ ደምና ስልጣን ለሐዋርያው ጳውሎስ እግዚአብሔር አብ አምላክ በደመስቆ መንገድ ላይ ካገኘው በኋላ ሐናንያ ከጸለየለት በኋላ እንዲሁ መንፈሳዊና ስጋዊ አይኖቹ እንደተከፈቱ ዛሬ በኢየሱስም ይሄን ድምጽ ለሚሰማ ለአንድ ሰው በኢየሱስም ሰማያዊና ስጋዊ መንፈሳዊ እነኚህ ነገሮች ሁሉ በኢየሱስም አይኖች ይከፈቱላቸው ልቦናው በኢየሱስም ይብራ ሰማያዊ አይኖች በኢየሱስም ይከፈቱ ሰማያዊ ጆሮች በኢየሱስም ይከፈቱ ከዚህ ቃል የተነሳ ከዚህ በኋላ በናዝሬቱ በጌታ በኢየሱስ ደምና ስልጣን እግዚአብሔርን በእውነትና በታማኝነት ለማገልገል ለምትፈልጉ እንደ እግዚአብሔር ስለ አገልግሎት ያወራን ስለሆነ ይናገራለሁ ዛሬ ምጸልያለሁ እግዚአብሔርን በታማኝነት በቅንነት በመስራት እንደገና ግብዝነት በሌለው እንካ በእንካ በሌለው ወዳጅን ደግሞ ጠላትን ወዳጅ በማድረግ በማቅረብ ለማገልገል ለምትፈልጉት ለናንተ የእግዚአብሔር መንግስት ለምትጠሙ እላለው ዛሬ በጌታ በኢየሱስም ጥቅሙ ለቤተ ክርስቲያን እንዲሆን ለምትጠሙ ክብሩ የእግዚአብሔር እንዲሆን ለምትጠሙ ለናንተ ከዚህ ሰዓት ጀምሮ ስለናንተ ምድር በኢየሱስም አቅራቦቷን ሰማይ በጌታ በኢየሱስም ከዚህ ሰዓት ጀምሮ ስለናንተ በኢየሱስም ይተባበር በመትገቡበት በመትወጡበት በእያንዳንዱ ስፍራ 30 60 90 100 እጥፍ የምታፈሩ ሰዎች እንድትሆኑ የናንተ ዘር በመልካም አፈር ላይ ወድቆ እንዲቀር ከዚህ ሰዓት ጀምሮ ስለናንተ ሰማይ በኢየሱስም እንዲተባበር የአንደበታችሁን ቃል ልክ እንደ ኢያሱ እንደነ ሙሴ እግዚአብሔር አንደበታችሁን ቃል እንዲያከብርላችሁ በኢየሱስም ጸለይኩኝ እግዚአብሔር ይሄን ያደርጋል በነገር ሁሉ ተከናወኑ ይሄን ድምጽ እየሰማችሁ ትላንት እንደምለው ዛሬ እምላለሁ በቤታችሁ ላይ ፈውስ ይሁን በቤታችሁ ላይ በጎነት ይሁን በአገልግሎታችሁ ላይ ሰላም ይሁን በመውጣት በመግባታችሁ ላይ ሰላም ይሁን በናዝሬቱ በጌታ በኢየሱስ ደምና ስልጣን ይሄን ድምጽ እየሰማችሁ መካኖች መውለድ እንድትችሉ ይሄን ድምጽ እየሰማችሁ የአገልግሎት በሮች የተዘጋባችሁ የአገልግሎት በሮች እንዲከፈትላችሁ ይሄን ድምጽ እየሰማችሁ የሥራ በሮች ለተዘጉባችሁ የሥራ በሮች እንዲከፈትላችሁ ይሄን ድምጽ እየሰማችሁ ላላችሁት አሁን ተስፋ ለቆረጣችሁበት ላዘናችሁ ሰዎች መጽናናት እንዲሆንላችሁ በትንሣኤ ጉልበት ጸልያለሁ እግዚአብሔር አምላኬን ያደርግላችኋል በነገር ሁሉ ተከናወኑ እወዳችኋለሁ ወንድማችሁ ቸሬ ነኝ በሰላም ዋሉ እግዚአብሔር ከናንተ ጋር ይሁን መልካም ቀን ይሁንላችሁ ብሩካን ናችሁ ተባረኩ